ሰላም ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ምንድነው ስልካችሁ ውስጥ ሌሎች እንዲያውቁባችሁ የምትፈልጓቸው ሙዚቃ፣ ቪዲዮ ወይም ደግሞ ፎቶ እንዲሁም ሌሎች ማንኛውም ዶክመንት እና ፋይል ቢኖሩ እነሱ እንዴት አድርጋችሁ በመደበቅ ስልካችሁን ብቻ በመጠቀም ያለምንም አፕሊኬሽን መደበቅ እንደምትችሉ የማሳያችሁና እስከመጨረሻው ፎሎ ላይክ በማድረግ ተከታተሉኝ። እንግዲህ ይህን ማንኛውም የምትፈልጉትን ፋይል፣ አውዲዮ፣ ቪዲዮ፣ ሙዚቃ ምናምን መደበቅ የሚያስችላችሁ ምንድነው ፋይል የሚል አፕሊኬሽን አለ። መቼም ሁላችሁም ፋይል ሊኖራችኋል ብዬ አስባለሁ። ወደ ፋይላችሁ ትገባላችሁ። ፋይል ላይ ከገባችሁ በኋላ እንደምታዩት ዝቅ ብሎ ሴቭ ፎልደር ምትላለች። እሷን አንዴ ትነካላችሁ። እሷን እንደነካችሁ እንግዲህ አሻራ ፓተርን እንድትሰጡ ይጠይቃችኋል። እናንተ ስልካችሁን መዝጋት ወይም መቆለፍ የምትፈልጉበትን ማንኛውም አይነት ፓተርን በመጠቀም ፓተርን ሰጥታላችሁ ማለት ነው። እንግዲህ እኔ ፓተርን ሰጥቼዋለሁ። እኔ አሁን እዚህ ላይ የምታያቸው ያስቀመጥኋቸው ፋይሎች ናቸው። የተለያዩ አውዲዮ አለ፣ ሙዚቃ አለ፣ ቪዲዮ አለ፣ ፎቶ አለ፣ የተለያዩ ዶክመንቶችም አሉ። እነሱ ናቸው ብለር ስራ አድርጓቸው አይታያችሁም እንጂ እነሱ ናቸው ያሉ ማለት ነው። እናንተም እዚህ ውስጥ ነው ማስገባት የምትችሉት፣ ማየት የምትችሉት። እናንተ በፈለጋችሁ ጊዜ ማየት ስትፈልጉ እዚህ ውስጥ ሴቭ ፎልደር የሚለው ውስጥ ገብታችሁ ነው ማለት ነው። አሁን እንግዲህ የተለያዩ ፋይሎችን ማለትም አውዲዮ፣ ቪዲዮ እና ፎቶዎችን እንዴት አድርጋችሁ ወደዚህ ሴቭ ፎልደር ማስገባት እንደምትችሉ ማሳያችሁናል። ተከታተሉኝ። በመጀመሪያ እንግዲህ ለምሳሌ አውዲዮ እንዴት መጨመር እንደምችሉ ወደ ሴቭ ፎልደር እንዴት ማስገባትና መደበቅ እንደምችሉ ማሳያችሁ። እሱ ለማድረግ አውዲዮ የሚለው ላይ ቀጥታ እንገባለን። ከሱ እንደገባን እዚህ ላይ የምታዩት የመጀመሪያው ሙዚቃ አለ፣ ዩቲዩብ ስቱዲዮ የሚለው ማለት ነው። እሱን አንዴ ጫና አድርጌ ይዛለሁ። እሱን ጫና አድርጌ ከያዙት በኋላ እንደዚህ ሰማያዊ ምልክት ትወጣለች። ከላይ የምታዩት 3 ነጠብጣብ አለች። እሷን አንዴ ነካለሁ። አሁን ከዚህ ታች ዝቅ ብላችሁ ሙቭ ቱ ሴቭ ፎልደር ምትላለች። እሷን አንዴ እነካታለሁ ማለት ነው። አሁን ቅድም የከፈቱበትን ፓተርን እንድሰጥ ይጠይቀኛል። ስለዚህ እኔ የዘገቡበትን ፓተርን ሰጠው ማለት ነው። ያው ሰጠው። እንደምታዩት እንግዲህ ቅድም የነካሁትን ዩቲዩብ ስቱዲዮ የምትለውን አውዲዮ ወይም ሙዚቃ ወደ ሴቭ ፎልደር አስገብቶልኛል ማለት ነው። ስለዚህ እኔ ከኔ ውጭ ማንኛውም ሰው ይህን ሙዚቃ ማግኘት አይችልም ማለት ነው። ሴቭ ፎልደር ላይ ስላስገባሁት ፓተርን የራሱ ፓተርን አለው። በሱ ተዘጋላችሁ። ማንኛውም ሰው መጥቶ የእናንተን ፋይል የምትፈልጉትን መደበቅ የፈልጋችሁት ነገር ማየት አይችልም ማለት ነው። ሁለተኛው ደግሞ ቪዲዮ እንዴት መደበቅ እንደምችሉ ለማሳያችሁ። ቪዲዮ ለመደበቅ ደግሞ ቪዲዮ የሚለውን አንዴ ትገባላችሁ። ቪዲዮ ውስጥ መደበቅ የምትፈልጉትን ቪዲዮ ለምሳሌ አንዱን ሴሌክት አድርጉና ለምሳሌ ይሄን እስቲ እኔ አስገብቼ ለእናንተ ለማሳየት ያህል አሳያችሁ። ይሄን ጫና አድርጌ ይዛለሁ። ይሄን ጫና አድርጌ ሲይዘው እንደምታዩት ሰማያዊ ምልክት መጣለች። ከዚህ ከላይ በኩል 3 ነጠብጣብ አለች። እሷን ነካለሁ ማለት ነው። አሁንም ከዚህ በታች ሙቭ ቱ ሴቭ ፎልደር ምትላለች። እሷን በመንካት ቅድም እንዳሳያችሁ ፓተርናችሁን በማስገባት ወደ ሴቭ ፎልደር ያስገባላችኋል ማለት ነው። ፎቶ ማስገባት ከፈለጋችሁ ወይም ኢሜጅ ማስገባት ከፈለጋችሁም ከዚህ ጋር ተመሳሳይ ነው። ላሳያችሁ። ፎቶ ወይም ኢሜጅ ማስገባት ስትፈልጉ ደግሞ ኢሜጅ ምትላለች አሁንም ከላይ እሷን አንዴ ኢሜጃችሁ ውስጥ ትገባላችሁ። እናንተ እንደዚህ ስክሮል አድርጋችሁ ማስገባት ወይም መደበቅ የምትፈልጉትን ኢሜጅ ትነካላችሁ። ለምሳሌ እኔ ለእናንተ ለማሳየት ታይን ላሳያችሁ። ይህን ጫና አድርጌ ይዛለሁ። ከላይ 3 ነጠብጣብ አለች። እሷን አንዴ ነካለሁ። ታች ላይ ሙቭ ቱ ሴቭ ፎልደር ይላል። ነካይ የዘገቡበትን ፓተርን ነካለሁ። ያው አስገባልኝ ማለት ነው። ስለዚህ እናንተም እንደዚህ ያደርጋችሁ ማንንም ዶክመንት፣ ቪዲዮ፣ ፎቶ ወይም ሙዚቃ ሌሎች እንዳያዩባችሁና እንዳያውቁባችሁ የምትፈልጉት ነገር ማንኛውም ሚስጥር ነገር ካለ ይህን ሴቭ ፎልደር በመጠቀም ያለምንም አፕሊኬሽን መደበቅ የምትችሉትን ነገር የምትፈልጉትን ነገር መደበቅ ትችላላችሁ ማለት ነው። እስካሁን ስለተከታተላችሁ ያመሰግናለሁ። ላይክ ፎሎ ማድረግ እንዳይረሳ። ቻው።